ማንም በወሬ እንዲገምትብኝ አልፈልግም። በቃ ብዙ ጊዜ በብር ነው የምሰራው። አጋጣሚ በርገር ተሰጠኝ። እቺን ስራ ጠቅጠቅ አረኳት። በቃ ሱፐር ስታር ነበረች። ስሰካት ቀዩ አይበራም። ስዊችም ምናምን አረኩኝ። አይበራም ጭራሽ ማለት ነው። ቀዩም አትበራም። ከዛ እስኪ ፈተነናት ምናምን ብዬ ባለቤቱን አስፈቀድኩ። እሺ አለ። ፈታው። ቪዥዋል ኢንስፔክት አረኩኝ። ምንም ነገር የለም። መልቲሜትሪን በራበር አረኩ። ከዛ የፈጠነ ኤሲያ ላይ ተረካረኩኝ። አልኩኝ እና አንድ ጓደኛዬ አንዴ 200 አንዴ 750 ያረጋዋል መልቲሜትሪ ገና ፍሬሽ ነውና ሶኬቱ ገመዱ ይሰራል። አዎ ይሰራል። ብዙ ጊዜ በመላሴ ነው ራሱ እየቀመስኩ ቼክ ማረገው። እንደው ቪዲዮ ላይ ስለሆነ ነው በመልቲሜትር ቼክ ያረኩት። ሰከንደሪ ዲሲ አውትፑት ቼክ አረኩኝ። 5ም 15ም አይወጣም። ከሜን ቦርዱ ነቅዬም ቼክ አረኩኝ። አይወጣም። አብዛኛውን ጊዜ ሜን ቦርድ ላይ ተሰክቶ ሰከንደሪ ኬስ ካለበት ቮልቴጅ ውጦ ይቀራልና እሱን ቼክ ለማድረግ ነው። ፈተውኝ ፓወር ሰፕላይውን ብቻ። እዚሽ ጋር ቪዲዮን ያፈጠንኩት ታይም እየሄደብኝ ስለነበረ ነው ኤዲት ለማድረግ እና ኮንቲኒቲ ላይ ያረኩኝ መልቲሜትሪ ከሶኬት ጀምሮ ላይኑን ቼክ አረኩኝ። ስዊቹ ምናምን ይሰራል። እስከ ብሪጅ ዳዮድ ድረስ መስመሩ ልክ ነው። ፊውዙም ኦፕን አይደለም፣ ይሰራል በስርዓት። ብሪጁም ሪዲንግ ቼክ አረኩኝ። ፎርዋርድ እና ሪቨርስ እያረኩኝ። ሪቨርስ ከሆነ ኦቨርሎድ ነው የሚያነበው። ፎርዋርድ ከሆነ ሪዲንግ ያመጣልናል። አብዛኛውን ጊዜ ከ450 እስከ እንደየ እንትኑ ይለያያል። እስከ 600 ድረስ ያመጣል። ብሪጁም ይሰራል እና ኤሲዲ 6830 ዲፌክቲቭ ናት። ካፕ ላይ ቮልቴጅ አየሁኝ። ዲሲ ማለት ነው። ዲሲውን ቼክ ሳረገው አለ። ሶኬት ተነቀልኩኝና ካፕ ላይ መልቲሜትሪን ዲሲ ላይ አድርጌ ቼክ ሳረገው ቀስ ብሎ ነው ዲስቻርጅ የሚያደርገው። ስለዚህ በልምድ ካገኘ ነው ትምህርት አንፃር ብዙ ጊዜ ኤስዲዋ ናት እንደዚህ ሀፕን የምታደርገው። እሷን ሳክ አደረኳት። ብዙ ጊዜ እነዚህ ነኛ ከገበያ ገዝተን ሬዲ ሆነ ነው የምንጠብቀው። በዚህ ኮመን ፕሮብሌም ስለሆነ የተለመደ ኬዝ ነው። በቤት ውስጥ ምናምን እንዳትሞክሩት። እኛ እዚህ ስራ እናጣለን። አዲሷን ተረካረኩኝ። እስኪም በይዳት ጠቅጠቅናት። በቃ እቺ ኢንዶሚን ስራ ናት። ብዙ ጊዜ ፍሬሽ ስንሆን ነው ግራ የሚገባን እንጂ ከሆነ ጊዜ በኋላ ልምድም ክላስንም ፊክስ ካረግን በኋላ እንዳለ ስራው ኢንዶሚን ነው የሚሆነው። እዚህ ጋር ፊውዝ ኦፕን አረግን። ፊውዝ ኦፕን የምናደርገው ምናልባት የሆነ ነገር እንኳን ሀፕን ካረገ ሰከንደሪ እንዳያበላሽብን አበራሽን እናስገባታለን። አበራሽ የአምፖል ገበያ ላይ ጠፍቷል። በፊውዙ ቦታ ሲሪየስ እናስገባዋለን። ሾርት ካለው ላይቱ በርቶ ይቀራል። በጣም ይበራል የአበራሽ ማለት ነው፣ ወይም 60 ሻማ ማለት ነው። ግን ኖርማል ከሆነ ምንም አይበራም አምፖል።
መልቲሜትራችንን ዲሲ እናደርግና ካፕ ላይ ቼክ እናደርጋለን። ከ290 እስከ 310 320 ምናምን ድረስ እናገኛለን። ሰከንደሪ ላይ ስናይ 14ም አለ 5 ቮልትም ዲስፕሌይ አለ። ዳታም ይሄዳል 5 ቮልት በቃ ፊክስ ሆነች ማለት ነው። ስለዚህ ያስገባነውን አበራሽ እናወጣለን። ፊውዛችንን በቦታው እንተካለን። ተከተከነ በቃ አሁን ወደ ሪሲቨራችን ላይ ሄደን ዘራ አድርገን ኤሲያችንንም ሰክተን ኤሲ ግን መጠንቀቅ አለባችሁ። ብዙ ጊዜ የመርሳት ችግር ይኖራል። አንዳንዴ እኔም ያጋጥመኛል። ስንሰካው ተረካለ ቡታለ በቃ ዲስፕሌይ ከቻለ በቃ ላይክ ሰጠን ተቀጠቃረ ግን ወደ በርገራችን ተመለስን።